የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? በብዙ የተፈተነ በብዙ የሞከረ ችግር ብዙ ጊዜ ያስተማረችው ሕይወትን ለማሸነፍ የሚታትር አባቴ ዱቄት የተሸከመን ያሳደገኝ ያለም ተዋናዩ ህልሙን እውን ያደረገው ወጣት ዛሬ ላይ የማይገመተውን የማይደፈረውን መድረክ ሊቆጣጠር ጫፍ ደርሷል። የደሃ ልጅ ስትሆን ሐዘን ይረክሳል፣ የጭብጨባ ጉዳይ ብዙም ልቤን አይወጥረውም የሚል የስድብ ጋጋታም አምሮዬን አይነካውም ያለም ማንበብ የሚወድ የብዙዎች መነጋገሪያ የበርካቶችን ልብ የነካ ንግግር እየሞከርኩኝ ነው። ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ መታወቅ ፈልጋለሁ ይላል እሱ። ለስራው የሚበረታ የብዙ ወጣቶች ተምሳሌት 1 ሚሊዮን ተከታይ ስገባ ስልክ የለኝም ይላል። በሰው ስልክ ነበር የምቀርጸው ይላል ነገሩን ሲያስታውስ። ብዙዎች የተቀባበሉት ሁሌም ሕይወትን ለማሸነፍ እየሞከርኩኝ ነው ሲሉ ድምጻቸውን ያስተጋቡበት ቪዲዮ አይረሳም። ዛሬ በዚህ ዝግጅት ይህን ብርቱ የሕይወት ውጣ ውረድ እንዳስሳለን። እንዲሁም አስቸጋሪውንና አጓጊውን የቤተሰብ ጨዋታ መሪ ማን ሆነ የሚለውን እንመለከታለን። አብራችሁን ቆዩ። የ7 ዓመት አስተናጋጅና የታክሲ ረዳት ዛሬ የቤተሰብ ጨዋታ መሪ ሆነም። ኮሜዲያን ያሲኖ በህዝብ ድምጽ ተመርጦ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አዲስ አቅራቢ መሆኑ ይፋ ተደርጓል። ያሲኖ ባስተላለፈው ልብ የሚነካ መልእክት ለ7 ዓመታት ሆቴል አስተናጋጅና የታክሲ ረዳት ነበር። ቲክቶክ ላይ 1 ሚሊዮን ተከታይ እስካገኝ ድረስ እንኳ ስልክ አልነበረኝም። ዛሬ ግን ይሄው በትልቁ መድረክ ላይ ቆሜያለሁ። ይህ ለሚጥሩና ህልም ላላቸው ሰዎች ትልቅ ማረጋገጫ ነው በማለት አነቃቂ ታሪኩን አካፍሏል። የቤተሰብ ጨዋታ አዲስ አቅራቢ ውድድር በኮሜዲያን ያሲን አሸናፊነት ተጠናቀቀ። በኢቢኤስ ቲቪ በሚቀርበው ተወዳጅ የቤተሰብ ጨዋታ ፕሮግራም ላይ አዲስ አቅራቢ ለመምረጥ ሲካሄድ የነበረው የተመልካቾች የኤስኤምኤስ ድምጽ አሰጣጥ በይፋ ተጠናቆ አሸናፊው ታውቋል። ከበርካታ ተወዳዳሪዎች መካከል አልፈው ለፍጻሜው ዙር የደረሱት 4 ታዋቂ አርቲስቶች ተመልካቾች በኤስኤምኤስ ድምጻቸውን ሲሰጡ የቆዩ ሲሆን በመጨረሻም ኮሜዲያን ያሲን የህዝብን ድምጽ በማግኘት የፕሮግራሙ አዲስ አቅራቢ መሆን ችሏል። ፕሮግራሙን በተለየ ጉልበት በፈገግታና በደስታ እንደሚያደምቀው ትልቅ እምነት ተጥሎበታል። ለኮሜዲያን ያሲን እንኳን ደስ አለ ለማለት እንወዳለን። የቤተሰብ ጨዋታ መድረክ ላይ በስራው ሁሉ ሙሉ ስኬትን ብቃትንና መልካም ዕድልን እንመኝለታለን። ከማለዳ ኮከቦች የትወና ውድድር ጀምሮ ለኪነ ጥበብ ከልጅነት ጀምሮ የነበረ ፍቅር ዛሬ መሰረቱን ይዞ ከብዙሃኑ የማይጠፋ ቃል ተነፈሰም። የትወና ጥልቀቱ የብዙዎችን ቀልብ ሳበም። ከዚህ በተጨማሪም ከ6 ዓመት በላይ በተወዛዋዥነት ሰርቷል። ደብረ ዘይት ላይ አስተናጋጅ የነበረው ልጅ ለሹፌሮችና ለረዳቶች ትልቅ ቦታ አለኝ ይላል። ኮሜዲያን ያሲኖ ተማሪ ያለ 6ቱን ክፍለ ጊዜ ግጥም በመጻፍ ነበር የማሳልፈው ይላል። በሰይፉ ሾው ቀርቦ ስለራሱ ሲናገር ደግሞ መሞከር መሰረታዊ ነገር ነው ይላል። የዛሬ 8 ዓመት አካባቢ የማለዳ ኮከቦች የትወና ውድድር ላይ 5ኛ ወጥቻለሁ። የሰካራም ካራክተር ስሰራ ጠጥተህ ነው እንዴ የምትሰራው ይሉኝ ነበር። አሁን አክቲንግ ላይ ለምሰራው ነገር የማለዳ ኮከቦች የትወና ውድድር ጠቅሞኛል። እነዚህ ሁሉ ሙከራዎች ያሲንን አሁን ያለበት ደረጃ አድርሰውታል። እየሞከርን ነው የተሰኘው ቪዲዮ መነጋገሪያ ሆኗል። ተስፋ ያጡ ሰዎች ተስፋ እንደሚያገኙ አምናለሁ። ችግር የሚያጠቃው የተቀደደ ልብስ የለበሰ ሰው ብቻ አይደለም። ሶሻል ሚዲያ ላይ ኮሜዲ ብቻ አልሰራም። የሚነሱ የሚጋጩ ሐሳቦችን ማከም ፈልጋለሁ። በሶሻል ሚዲያውም ሆነ በአርቱ ገንዘብ አልሰራም። ብዙዎች ሰዎች በሶሻል ሚዲያ ገንዘብ የማገኝ ይመስላቸዋል። 1 ሚሊዮን ተከታይ ያለኝ ልጅ እናቴ ስትቸገር ሳይ ልቤ ይሰበራል። ሌሎች በትንሽ ፎሎወር ገንዘብ ያገኛሉ። ሶሻል ሚዲያ ላይ የሆኑ ቲሞች አሉ። እናቴን ልጅሽ ደረሰልሽ ይሏታል። እውነታው ግን አልደረስኩም። እናቴ ደስተኛ ናት። ደረስክልኝ ትለኛለች። ጊዜው እየደረሰ ነው ይላል ኮሜዲያን ያሲኖ። ችግር ነዳጅ ነው፣ ኃይል ይሆናል። ማሰራት የሚፈልጉ ካምፓኒዎች ቢያሰሩኝ አላህ የሰጠኝ አቅም አለኝ፣ የሰው ፍቅር አለኝ። ለሚያልፍ ጊዜ የማይሆን ነገር ማድረግ አልፈልግም። ያመንኩት ጌታ ነው እዚህ ያደረሰኝ። ከልጅነቴ ጀምሮ ፑሽአፕ ሰራለሁ። ስፖርት በደንብ ነበር የምሰራው። ሲክስ ፓኬን አይተው ይዋጣልን ይሉኛል። እኔ ግን ገንዘብ ቢዋጣልኝ ነው ደስ የሚለኝ። በልጅነት ዕድሜ አርቲስት እንደምሆን አውቅ ነበር። 5 ኪሎ ቅድስተ ማርያም ቤተክርስቲያን ግንብ ስራ ድሬ ያውቃለሁ። ይህ ሁሉ ሕይወትን ለማሸነፍ ከራስ ጋር የተደረገ ትንቅንቅ ነው።
ረሃብ ይደብራል። ረሃብ ደስ አይልም። የተሰራች ሴት አላህ ከሰጠኝ አገባለሁ። ወጣቶች ስኬታማ መሆን ይፈልጋሉ። ምክንያቱም ለፍተው ደክመው ያሳደጓቸውን ወላጆች መደገፍ ይፈልጋሉ። አንቲቲዩብ በተሰኘው የራሴ ዩቲዩብ ቻናል ላይ 5 የ1 ሰዓት ስታንድ አፕ ኮሜዲዎች አሉኝ። ያ መነጋገሪያ ወጣት የብዙዎችን ልብ የነካ እየሞከርኩኝ ነው። ኮሜዲያን ያሲኖ ዛሬ ላይስ የሳቅ ምንጩን ያ የማይተካውን ሰው የነጻነት ወርቅነህን ቦታ ይዟል። የህዝብን አደራ ለመወጣት በአዲስ መንፈስ በተለየ ኮሜዲያን የተናፈቀው የቤተሰብ ጨዋታ ይመለሳል። ምን ያስመለክተን ይሆን የሚለውን ደግሞ ተጠባቂ ነው። እናንተስ ለውድድሩ አሸናፊ ለኮሜዲያን ያሲን ምን አይነት የመልካም ምኞት መልእክት ማስተላለፍ ትፈልጋላችሁ? አስተያየታችሁን አጋሩን። ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰናይ ጊዜን ተመኝን።